አንድ የእግር ኳስ ተጫዋች በጠመንጃ ፈሙዝ የተከፋፈለችንና በደም የታጠበችን አገር ከእርስ በእርስ ጦርነት ሊታደግ ይችላልን? ፖለቲከኞች፣ የተባበሩት መንግስት ድርጅትና የጦር ጄኔራሎች ያቃታቸውን ሰላም ማውረድ በአንድ ስቴዲየም ውስጥ በተደረገ የእግር ኳስ ጨዋታና በ90 ደቂቃ ውስጥ ሊሳካ ይችላልን? ለዚህ ጥያቄዎች መልሱ አዎ ብቻ የሚል ነው። ይህ ታሪክ የተፈጠረው እዚህችው በአፍሪካ ምድር በኮት ዲቫር ነው። ታሪኩ የጥላቻ፣ የደም መፍሰስ፣ የጭካኔና በመጨረሻም በአንድ ታላቅ ሰው ጥረት የመጣ የሰላም ታሪክ ነው። እሱ ዲዲዬ ድሮግባ ይባላል። የቼልሲው ንጉስ፣ የዝሆኖቹ መሪ። ዛሬ በታሪክ ማህደራችን ውስጥ ገብተን በ2006 ዓመተ ምህረት ዓለምን ያስገረመውን ዲዲዬ ድሮግባን ኮት ዲቫርን ከእርስ በርስ ጦርነት ያዳነበትን እውነተኛና ልብ የሚነካ ሙሉ ታሪክ እንተርካለን። የፋኖስ ሚዲያ ተከታታዮቻችን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ታሪኩን በትክክል ለመረዳት ወደ ኋላ መመለስ አለብን። ኮት ዲቫር ወይም አይቮሪ ኮስት ከአፍሪካ በካካዋ ምርቷ አንደኛ የሆነችው በአንጻራዊነቷ የተረጋጋችና የበለጸገች ሀገር ነበረች። ለ10 ዓመታት ሀገሪቱን የመሩት የመጀመሪያው ፕሬዝዳንት ፌሊክስ ሆፉ-ቦይኒ ሀገሪቱን በአንድነት አሳስረው አቆይተዋት ነበር። ነገር ግን እንደ አውሮፓውያን አቆጣጠር በ1993 የእሳቸውን ማለፍ ተከትሎ ሀገሪቱ ወደ አለመረጋጋት አመራች። በሰሜኑ የሀገሪቱ ክፍል ያሉ ሙስሊሞችና በደቡብ ያሉ ክርስቲያኖች መካከል የፖለቲካና የማንነት ክፍፍል ተፈጠረ። አይቮሪቴ ወይም ንጹህ አይቮሪያን መሆን የሚል አግላይ ፖለቲካ በሀገሪቱ ነገሰ። ይህም በሰሜኑ ክፍል ያሉ ዜጎችን መብት አሳጣ። በመጨረሻም እንደ አውሮፓውያን አቆጣጠር በሴፕቴምበር 2002 ጦርነቱ ፈነዳ። በጊዮም ሶሮ የሚመራው አዲሱ ኃይሎች ኒው ፎርስስ የተባለው አማጺ ቡድን የሰሜኑን ክፍል ሲቆጣጠር፣ የፕሬዝዳንት ሎረን ቦግቦ የመንግስት ጦር ደግሞ ደቡቡን ተቆጣጠረ። ሀገሪቱ በሁለት ተከፍላ ታመሰች። መሃል ላይ የተባበሩት መንግስት ድርጅት የሰላም አስከባሪ ጦር ድንበር አበጀ። ከ2002 እስከ 2005 ባሉት ዓመታት ሀገሪቱ የገሃነም ደጅም ሆና ቆየች። በሺዎች የሚቆጠሩ ንጹሃን ተገደሉ፣ በሚሊዮን የሚቆጠሩ ተፈናቀሉ፣ ኢኮኖሚው ወደመ፣ ፍርሃትና ጥላቻ የሰዎችን ልብ ወረረው። በዚህ ሁሉ ጨለማ ውስጥ ግን አይቮሪያውያን አንድ የሚያደርጋቸው ብቸኛ ነገር ነበራቸው። እሱም ብሔራዊ የእግር ኳስ ቡድናቸው ኤሌፋንትስ ዝሆኖቹ ነበሩ። በዚህ የጦርነት ታሪክ ውስጥ ነው እንግዲህ የአንድ ታላቅ ሰው ስም ጎልቶ የሚወጣው ዲዲዬ ድሮግባ። ዲዲዬ ድሮግባ የተወለደው እንደ አውሮፓውያን አቆጣጠር በ1978 አቢጃን ውስጥ ነበር። በልጅነቱ የተሻለ ሕይወትን ፍለጋ ወደ ፈረንሳይ አቀና። በፈረንሳይ እግር ኳስ ውስጥ ራሱን ለማረጋገጥ ብዙ ታገለ። በማርሴይ ክለብ ድንቅ ብቃቱን ካሳየ በኋላ በ2004 በጆዜ ሞሪኒዮ ጥያቄ በታላቅ የዝውውር ሂሳብ ወደ ለንደኑ ቼልሲ አመራ። በቼልሲ ድሮግባ ተከላካዮችን የሚያስፈራ በጉልበቱና በቴክኒኩ ወደር የሌለው አጥቂ ሆነ። እንግሊዝን በክብር ተቆጣጠረ። ነገር ግን ድሮግባን በለንደን ኮከብ ቢሆንም ልቡ ግን ሁልጊዜም ሀገሩ ኮት ዲቫር ውስጥ ነበር። ስልኩን ሲያነሳ የሚሰማው የሀገር ሕዝብ በጦርነት እያለቀ መሆኑን ነበር። ይህ በእንዲህ እንዳለ የኮት ዲቫር ብሔራዊ ቡድን አንድ ልዩ ባህሪ ነበረው። በቡድኑ ውስጥ ከሰሜኑ አማጺ ክፍል የመጡ እንደ ቱሬ ወንድማማቾች ኩሌ ቱሬና ያያ ቱሬ እንዲሁም አማኑኤል ቢዌ እንዲሁም ከደቡብ የመንግስት ክፍል የመጡ እንደ ድሮግባ ያሉ ተጫዋቾች በአንድነት ይጫወቱ ነበር። በፖለቲካው ሜዳ የሚዋጉ ወገኖች በእግር ኳስ ሜዳ ላይ ግን ተቃቅፈው ለአንድ ዓላማ ይሮጡ ነበር። ድሮግባ ደግሞ የዚህ ልዩ ስብስብ መሪና ካፒቴን ነበር። ቀኑ ኦክቶበር 8 2005 ዓመተ ምህረት እንደ አውሮፓውያን አቆጣጠር ነው። ለኮት ዲቫር እግር ኳስ ታሪክ የማይረሳው ትልቁ ቀን። ሀገሪቱ በታሪኳ ለመጀመሪያ ጊዜ ለዓለም ዋንጫ ለማለፍ የመጨረሻ ጨዋታዋን ከሱዳን ጋር በኡምዱርማን ታደርጋለች። ለማለፍ ግን የሱዳን ጨዋታ ማሸነፍ ብቻ ሳይሆን በሌላ በኩል ጠንካራዋ ካሜሮን ከግብፅ ጋር ለምታደርገው ጨዋታ መሸነፍ ወይም አቻ መውጣት ነበረባት። ኮት ዲቫር ጨዋታውን 3-1 አሸነፈች። አሁን ሁሉም ነገር በካሜሮን ሜዳ ላይ ባለው ጨዋታ ላይ ወደቀ። ጨዋታው ሊያልቅ ሰከንዶች ሲቀሩ ካሜሮን ፍጹም ቅጣት ምት ፔናልቲ ያገኘች። አይቮሪያውያን በቤታቸው ሆነው ተስፋ ቆረጡ። ነገር ግን ተአምር ሆነ። የካሜሮኑ ተጫዋች ፒየር ዌሜ መትቶት ኳሱ በግብ ብረት ላይ ታካ ወጣች። Pass
ist nicht zu glauben. ኮትዲቫር ለመጀመሪያ ጊዜ በ2006 የጀርመን ዓለም ዋንጫ አለፈች። መላው ሀገር በደስታ እብድ ሆነ። አማጺውም የመንግስት ወታደሩም ለጥቂት ደቂቃዎች ጠመንጃቸውን አስቀምጠው ጨፈሩ። ነገር ግን በዚህ የደስታ ማዕበል ውስጥ ዲዲዬ ድሮግባ ያደረገውን ነገር ታሪክ ለዘላለም ቀየረው። በልብስ መቀየሪያ ክፍል ውስጥ ሎከር ሩም ውስጥ የቴሌቪዥን ካሜራዎች ወደ እነሱ ሲዞሩ ድሮግባ ማይክሮፎኑን ተቀበለ። ከጀርባ ያሉትን ተጫዋቾች በሙሉ እጅ ለእጅ እንዲያያዙ አደረገ። ከዚያም በቀጥታ ስርጭት ለመላው ሕዝብ ንግግሩን ማድረጉን ቀጠለ። ድሮግባ እንዲህ አለ። የሰሜን፣ የደቡብ፣ የመካከለኛውና የምዕራብ ኮት ዲቯር ወንዶችና ሴቶች እኛ ዛሬ ሁሉንም አይቮሪያን በአንድነት መኖር እንደሚችሉና ለአንድ ግብ መጫወት እንደሚችሉ አረጋግጠናል። ዛሬ በደስታ እንደሆነናል። በመቀጠል ድሮግባና ተጫዋቾቹ በካሜራው ፊት ለፊት ተንበረከኩ። ድሮግባ ንግግሩን ቀጠለ። በአፍሪካ የበለጸገች ሀገር የሆናችሁ እባካችሁ ጦርነቱን አቁሙ፣ ጠመንጃችሁን አውርዱ፣ ምርጫ አድርጉ፣ ሁሉም ነገር መልካም ይሆናል። ይህ ንግግር በመላው ሀገሪቱ ባሉ የቴሌቪዥን መስኮቶች ላይ ተደጋግሞ ተለቀቀ። የነካው የሰዎችን ልብ ብቻ አልነበረም፣ የጦር አዛዦችን ልብ ጭምር እንጂ። የድሮግባ ልመናና እንባ በሚገርም ሁኔታ ፍሬ አፈራ። በሚቀጥሉት ቀናት በሁለት ወገኖች መካከል የተኩስ አቁም ስምምነት ተደረገ። ነገር ግን የድሮግባ የሰላም ጉዞ በዚያ አላበቃም ነበር። እንደ አውሮፓውያን አቆጣጠር በ2007 ድሮግባ የአፍሪካ ኮከብ ተጫዋች ተብሎ ተሸለመ። ሽልማቱን ይዞ በቀጥታ የሄደው ወደ ፕሬዝዳንቱ አልነበረም። የሄደው ወደ ሰሜኑ ክፍል ወደ አማጽያኑ ዋና ከተማ ወደ ነበረችው ቦዋኬ ነበር። ይህ እጅግ አደገኛና ማንም ሊያደርገው የማይደፍረው ነገር ነበር። ድሮግባ ለሀገሪቱ ፕሬዝዳንት ሎራን ባግቦ አንድ ትልቅ ሐሳብ አቀረበ። ሰኔ 2007 ዓመተ ምህረት ኮት ዲቫር ከአንጎላ ጋር በምታደርገው የአፍሪካ ዋንጫ ማጣሪያ ጨዋታ በአቢጃን ሳይሆን በአማጽያኑ ከተማ በቦዋኬ እንዲደረግ ጠየቀ። ፕሬዝዳንቱም ተስማሙ። ይህ ጨዋታ በእግር ኳስ ታሪክ ውስጥ የሰላም ጨዋታ ተብሎ ይጠራል። የመንግስት ባለስልጣናት፣ የወታደር አዛዦች ሳይንቀሳቀሱ በአማጽያን ግዛት መሃል በሚገኘው ስቴዲየም ውስጥ ገቡ። የሀገሪቱ ብሔራዊ መዝሙር ሲዘመር የመንግስት ወታደሮችና አማጽያን በአንድ ላይ ቆመው ዘመሩ። ኮት ዲቫር ጨዋታውን 5-0 በሆነ ሰፊ ውጤት አሸነፈች። አምስተኛውንና የመጨረሻውን ግብ ያስቆጠረው ዲዲዬ ድሮግባ ነበር። ስቴዲየሙ በደስታ አበደ። ህዝቡ ሜዳ ውስጥ በመግባት ድሮግባን በትከሻቸው ላይ ተሸክመው አዞሩት። በዚያች ምሽት ጠመንጃ አልተተኮሰም፣ ደም አልፈሰሰም፣ ፍቅርና አንድነት ብቻ ነገሰ። እግር ኳስ 90 ደቂቃ ብቻ የሚጫወቱት ስፖርት ሊሆን ይችላል፣ ነገር ግን ለኮት ዲቫር ህዝብ ከህይወት በላይ ነበር። ዲዲዬ ድሮግባ ሜዳ ላይ ጎል ከማስቆጠር ባለፈ የሀገርን ህልውና የታደገ ታላቅ መሪ መሆኑን አስመስክሯል። ምንም እንኳን የሀገሪቱ የፖለቲካ ችግር ሙሉ በሙሉ ለመፍታት ዓመታት ቢወስድበትም ድሮግባ ግን ሀገሪቱ ወደ ለየለት እልቂት እንዳትገባ የሰላም መንገድ ከፋች ሆኗል። ለዚህም ነው ታይምስ መጽሔት ላይ እንደ አውሮፓውያን አቆጣጠር በ2010 በዓለም ላይ ተጽዕኖ ፈጣሪ ከሆኑ 100 ሰዎች አንዱ አድርጎ የመረጠው። ድሮግባ ዛሬም ቢሆን በሀገሩ ሆስፒታሎችን በመገንባት ለሕፃናት ትምህርትን በመርዳት እንዲሁም የበጎ አድራጎት ሥራዎችን በመስራት የሰላም አምባሳደርነቱን የቀጠለው። ፖለቲከኞች በጥላቻ ንግግር ሕዝብ ሲከፋፍሉ፣ እግር ኳስ እንደ ድሮግባ ያሉ የእውነት የሀገር ፍቅር ያላቸው ልጆች ደግሞ ሕዝብን አንድ ያደርጋሉ። የድሮግባ ታሪክ ሁልጊዜም ለዓለም የሚነገር አንድ ትልቅ እውነት አለው። በጥላቻ ላይ ፍቅር፣ በጦርነት ላይ ሰላም ሁልጊዜ ያሸንፋል። ውድ የፋኖስ ሚዲያ ተከታታዮቻችን የዛሬው ታሪካችን ይህንን ይመስል ነበር። እናንተስ ስለ ዲዲዬ ድሮግባ ታሪክ ምን ታስባላችሁ? እግር ኳስ በእርግጥ ሀገር የመለወጥ አቅም አለው? ሐሳባችሁን በኮሜንት መስጫ አስፍሩልን። ቪዲዮን ከወደዳችሁት ላይክ ማድረጋችሁን፣ ለሌሎች እንዲደርስም ሼር ማድረጋችሁንና ሰብስክራይብ በማድረግ የቻናላችን ቤተሰብ መሆኑን እንዳይረሱ። በሚቀጥለው አስደናቂ ታሪክ እስክንገናኝ ሰላም ቆዩልን። Côte d'Ivoire, on est là.